ቴሌግራም አካውንት ስልክ ቁጥርና ኢሜል በመጠቀም እንዴት መክፈት እንደምንችል እናያለን። መጀመሪያ አፕሊኬሽኑ ጋር እንሄድና ሴቲንግ ላይ ሄደን ኤዲት ምትላለች በላይኛው ከቀኝ በኩል ማለት ነው። ከዛም አድ አካውንት የሚለውን እንገባና መክፈት የፈለግንበትን ስልክ ቁጥር እዚህ ጋር እናስገባለን። ስልክ ቁጥሩን ካስገባን በኋላ ኮንቲኒው እንለዋለን። ኮንቲኒው ካልነው በኋላ ኢሜል እንድናስገባ ይጠይቀናል። ኢሜላችንን ካስገባን በኋላ በዛ ኢሜል ቬሪፊኬሽን ኮድ ይልካል ማለት ነው። እኔ አሁን የኔን ኢሜል እዚህ ጋር አስገባለሁ። ኢሜልን ካስገባው በኋላ ኮንቲኒው ስለው ቬሪፊኬሽን ኮድ በዚህ ኢሜል ይልካል ማለት ነው። ወደ ኢሜል በመሄድ ቬሪፊኬሽን ኮዱን አገኘዋለሁ። ይህንን ቬሪፊኬሽን ኮድ ወደ ቴሌግራም ተመልሼ አስገባዋለሁ ማለት ነው። 154343 ከዛም ቴሌግራም ሁለት አይነት መንገድ ነው ያለው። ወይ ኤስኤምኤስ ሊልክ ይችላል ወይ ደግሞ ቀጥታ ሊደውሉ ይችላሉ ማለት ነው። ደውለው ቁጥሩን ነው የሚናገሩት። ስለዚህ እኔ ተደውሎ የተነገረኝን ቁጥር እዚህ ጋር አስገባዋለሁ ማለት ነው። ቁጥሩን ካስገባው በኋላ ፈርስት ኔም እና ላስት ኔም አስገባ ይለኛል። ፈርስት ኔም አስገብቼ ኮንቲኒው እለዋለሁ። ከዛም በቀላሉ ቴሌግራም አካውንት ከፈትኩ ማለት ነው። ይህንን ይመስላል የቴሌግራም አከፋፈት።